ምዕራፍ 1 ፊቷን በእንባ ጎርፍ አረስርሰዋለች። ሐዘን ጉሮሮዋ ላይ ጉብ ብሎ ህቅ ህቅ እያስባላት ነው። በመዳፏ ጆሮዋን ሸፍና ይበቃል፣ ስለ እኔ የፈለግከውን ነገር ማለት ትችላለህ፣ ልጄን ግን ከዚህ ርዕስ አውጣው። ደረቱን በእጁ እያድበሰበሰ እንደ ሲባጎ የቀጠነውን አንገቱን እያወላገደው መጠጥ በተበተበው ምላስ ርዕስ ልጅሽ እንኳን ለርዕስ ለምህጻረ ቃል ራሱ አይበቃም። እርግጠኛ ነሽ ግን ልጁ የኔ ነው? ይሄ እርግማናም መቼስ የኔ ሽመልስ ጥበበ ዘር እንዲህ አይነት እርግማናም ልጅ አያፈራም። የመኮንን ጥበበ ልጅ እኮ ነኝ አንቺ። ደረቱን ወጣ አርጎ ጣቶቹን ወደ ራሱ እየቀሰረ ጭንቅላቷን ከግራ ወደ ቀኝ እየነቀነቀች ይበቃሃል፣ ይበቃሃል አለችው በምሬት። አይበቃኝም፣ አንቺ ይበቃሻል። እርግማንሽን በተሸከምኩ ይበቃሃል ዘረ እርግማናም ብሎም ራቁን ፊቷ ላይ እንትፍ አደረገባት። ቁና ቁና እየተነፈሰች ፊቱን በጥፊ ቸለበሰችው። በመዳፉ ጉንጩን እያሻሸ ጭራሽ ጥፊ ተደፋፍረናላ ብሎ በዛ ሞላ ባለ እጁ በቡጢ ደሰቃት። ምቷ ላረካው የለው ይመስል እንደ ከበሮ ይደቋቁሳት ጀመር። ከሳሎኑ ጥግ በኩል ነገርየውን ሲታዘብ የቆየው ሕፃን ልጅ ጭንቅላቱ እስኪፈርስ ድረስ ራሱን እያላተመ በጩኸት ያላዝናል። እናትየው ቅንቅን እንዳጠቃው የዛፍ ፍሬ መስላለች። ፊቷ በላልዟል። ሽመልስ ምቱን ያቆምና ፊቱን ወደ ልጁ ያዞራል። አንዳች የጣር መንፈስ ያየ ይመስል በፍርሃት ልጁን አየት አድርጎ ደሞ ዛሬ ተነሳብህ አንተ ዲዳ ዛራም ብሎ ከቅጽበት እየሮጠ የግቢውን ቆርቆሮ በራላት መወጣ። እናትየው እንደ እባብ እየተንፏቀቀች ወደ ልጇ ቀረብ ብላ ከሕፃኑ የሚንዶለዶሉትን ትኩስ እንባ በእጇ እያበሰች አይዞህ ኦሬሜቲ ልጄ አይዞህ፣ ይህም ያልፋል ብላ ግንባሩን ሳም አረገችው። ኦሬሜቲ የ7 ዓመት ሕፃን ልጅ ነው። ሆኖም ግን እንደ ሌሎች እኩዮቹ አይደለም። ገና እንደ ጨቅላ ሕፃን ልጅ አፉን እስካሁን አልፈታም፣ መናገር አይችልም። በዚህም ምክንያት በሰፈር ሰዎች የተለያዩ ትችትና ነቀፌታ በእናትየው ዘንድ ይደርስባታል። በተለይ ደግሞ ሰፈር ከሚሉት ትላልቅ ሴት አዛውንት እናቶች አባቷ ጥቁር አስማተኛ ነበር አሉ። ብታይ የስንት ሰው ሕይወት እንዳመሳቀሉና እንዳበላሹ ፈጣሪ ነው የሚያውቀው። እንደው ካወቅሽው የእትዬ አመኔት ልጅ ፕሮፌሰሩ አላወቅኩት። እንደውም እግር መስፍን እያለ በየጎዳና የሚንከራተተው እብድ። አዎ አወቅኩት። የአመኔት ልጅ ነው እንዴ? እናሳ እሳቸው ናቸው ያበላሹታል። ማለት አባ እስጢፋኖስ እንዴ? እርሳቸው የቤተ ክህነት ቄስ አይደሉ እንዴ? በእነሱ አይብስም ብለሽ ነው? ለጽድቅም ሆነ ለኩነኔው፣ ለጨለማውም ሆነ ለብርሃኑ የሚቀርቡት እነሱ ናቸው። እሱስ ልክ ብለሻል። እኔስ የሚገርመኝ እነሱ የሰሩትን ኃጢአት ምንም የማያውቀው የልጅ ልጃቸው መሸከሙ እያሉ ዝምታ መስበሪያና ጨዋታ ማሞቂያ የወሬ መነሻ ያደርጓታል። የኦሬሜቲ እናት ሳቤላ ትባላለች። መልኳ እንደፈነዱ ሱፍ አበባ ውብ ናቸው። አይኖቿ ልክ እንደከበሩ ቶጳዚዮን የሚያንጸባርቁ በመሆናቸው ምክንያት ልብ ይሳረቃሉ። በዚህም ምክንያት የብዙ ተባዕት ወንዶች የአይን ማረፊያ ነበረች። እሷ በመንገዱ ስታልፍ በአይኑ እየሸኘ አንገቱን የማይጠመዝዝ የአዳም ዘር አልነበረም። እንኳን ተባዕት ወንድ ጃንደረባን የሚያስበረክክ ውብ መልክ ነበራት። ሆኖም በሽመልስ እጅ ስር ግን መግባቷ የብዙ ሰዎች ጥያቄ ነበር። እንደውም ከዚህ በፊት የፍቅር ጥያቄ አቅርቦላት እምቢ ያለችው አንድ ወጣት ገጣሚ ሳቤላ በሽመልስ መወሰዷን ሲሰማ ብሶቱን ለማውጣት ሲል እንዲህ ብሎ ገጥሞ ነበር። አንቺ ውብ አበባ እንደው ምን ነካሽ? አንቺ ውብ አበባ እንደው ምን ነካሽ? ቢራቢሮን ትተሽ ቢንቢን መምረጥሽ የሚል ጽሑፍ ያለው ግጥም በደብዳቤ ጽፎ በሰፈር ጩጬ ልጆች አስልኮላታል። ሳቤላና ሽመልስ የተዋወቁት በአንድ ዕለተ ሰንበት ነበር። ሳቤላ ነጠላዋን አንጥላ ወደ ቤተ ክርስቲያን እያቀናች እያለ ሁለት ፈርጣማ ጎረምሶች መንገድ ዘግተው እሙዬ ወዴት? አንቺን የመሰለች ቆንጆማ በዚህ ቀፋፊ መንገድ ያለ ቀይ ምንጣፍ ማለፍ የለባትም እያሉ እየጎነተሉና እያስጨነቋት እያለ ሽመልስ ከሩቅ እየተንደረደረ ቋጥኝ የሚያክል ድንጋዩን በእጁ ጨብጦ እናንተ አለለ ዱርዬዎች ልጅቷን ምን አርጊ ነው የምትሏት? እያለ ወደ እነሱ ሲሮጥ ደብዛቸውን አጥፍተው ከፊቷ ጥለዋት ፈረጠጡ።
ሽመልስ ይህን እድል በመጠቀም ሳቤላን ይተዋወቃታል። ከዛ ቀን ጀምሮ የሰንበት ቀን አብረው ነው ወደ ቤተ ክርስቲያን የሚያቀኑት። ሆኖም ግን ያ ሰንበት መንገድ ዘግተው አታልፊም ያሏት እነዛ ጎረምሶች የሽመልስ ጓደኞች ነበሩ። ሽመልስ በሳቤላ በእጅጉ ስለተማረከ በእጁ ሊያስገባት ከጓደኞቹ ጋር የጠነሰሰው ትልቅ የድራማ ጥንስስ ነበር። ይህን ድራማ ከሰሩለት በኋላ አዘውትረው ከሚጠጡት እምዬ ግሮሰሪ ተገኝተው 300 ብር እንደ ውለታ ከፍሏቸዋል። በትዳር ከተጣመሩ ከ1 ዓመት በኋላ ሳቤላ ታረግዝለታለች። ሆዷ ተነርቶ ልትወልድ 1 ሳምንት ሲቀራት አባቷ ህልም ያያሉ። ከመንፈቀ ሌሊት ከእንቅልፋቸው ባነው በጊዜ ታላቅ ውደት ምክንያት የጨበሱ አይኖቻቸውን እያሻሹ ኦ አምላኬ፣ ምንኛ ጥልቅና ልብ የሚያሞቅ ህልምን ያሳየኸኝ አሉ። ላያቸው ላይ ጣል ያደረጉትን የነተበ ብርድ ልብስ ከላያቸው ገፈው ከአልጋቸው ተስበው ተነሱ። በጨለማው እየተደናበሩ የመኝታ ቤቱን መብራት አብርተው ከመሳቢያቸው ስር አጀንዳና እስክሪብቷቸውን አውጥተው በህልማቸው ያዩትን ፊደላት ከአጀንዳው አሳረፉት። ይህ ህልም ከታያቸው ከ3 ቀን በኋላ ወደ ሳቤላ ቤት ያቀናሉ። ሳቤላን እንዳገኟት ደስታ በህብረ ህዋሳቱ ስር እየተንሰራሩ እንደ አሳው ያኙ ጀመር። ፊታቸው እንደ ጸደይ አበባ ፈካች። ከንፈራቸውን በፈገግታ መልገግ አድርገው ጉድ እኮ ነው እያደግሽ ስትመጪ የእናትሽን መልክ ቁርጥ። በእውነቱ አንቺን ሳይ በአፍላነት ጊዜ ከእናትሽ ጋር ያሳለፍኳቸውን ጣፋጭ ጊዜያት ያስታውሱኛል። አይናቸው በትዝታ ባህር ተወሰደች። ሳቤላ ሳቅ እያለች አባዬ ደግሞ የእናቴ ውበት ላይ እንኳን አልደርስ፣ ይልቅ ሳሎን አረፍ በል፣ የምትወደውን ተጋድሞ ሽሮ እሰራልሃለሁ ብላ እግሯን እየጎተተች ወደ ኩሽናው ልታመራ ስትል እስጢፋኖስ እጇን ጨበጥ አድርገው አይኖቻቸውን ያገፈጠጠ ሆዷ ላይ ጣል አረጉት። አንቺ ልጅ ነፍሰ ጡር መሆንሽ ተረሳሽሳ? እህሉስ በኋላ ይደርሳል። ይልቅ ላንቺ የምነግርሽ ትልቅ ቁም ነገር አለ። ድምፃቸውን ዝግ አድርገው ቅንድባቸውን ወደ ታች ሰረገጉት። ሳቤላ አባቷ የጨበጣት እጅ እንደ እጀ ሙቅ ሲጠነከርባት፣ አይናቸው ደግሞ የተቆረቆሩባትን እውነት ልታፈስ ስትቅበጸበዝ ነገርየው ቁም ነገር እንደሆነ ገባት። ሳቤላ እሺ አባዬ አንተስ ካልክ ብላ ሁለቱም ከጠባቡ ሳሎን ቀላ ባለው ሶፋ ላይ ተቀመጡ። እስጢፋኖስ አንገታቸውን ከግራ ወደ ቀኝ አማትረው ሳሎኑን ቃኘት ታረጉና ሳቤላ እስኪ በሩን ዝጊው አሏት። ሳቤላ በሩን ዘግታ መሰስ ብላ ሶፋው ላይ ተቀመጠች። እስጢፋኖስ ወደ ሳቤላ ጭንቅላታቸውን ሰርገግ አድርገው ይኸውልሽ ልጄ፣ ከዛሬ 3 ቀን በፊት አንድ ህልም አይቼ ነበር። ህልሙ እንዲህ ነው። ከአንድ ዛፍ ጥላ ስር ተቀምጠሻል። ጥላው እጅግ ሰፊ ነው። ጥላው እንኳን አንድ ሰው 100 ሰው ራሱ የሚያስጠልል ይመስላል። ዛፉ በየቅጽበቱ ፍሬ እያፈራ ፍሬውን ደግሞ ከራሱ ያወርደዋል። ከሚያወርዱ ፍሬዎች መካከል የአልማዝ ተቃጥቀው የበዛበት የሚመስሉትን ፍሬዎች ለቅምሽ ትበያለሽ። ከዚያ መሃል ደግሞ በመናፈሻው መሃል እርቃኑን የሚቦርቅ ብላቴና ያለው። ብላቴናው በሚራመድበት ቦታ ሁሉ የከሰሙ ሳሮች ይለመልማሉ። የልጁ ኮቴ ያረፈበት መሬት ከዚህ በፊት አይቼው ማላውቀው አይነት ተክል ያፈራል። ተክሉ ምን ልበልሽ፣ ቅጠሉ ብር መሳይ ነገር ነው። ፍሬው ደግሞ ጥጥ መሳይ በሚመስል ነገር የተጋረጠ ሆኖ ከውስጡ እንደ ፀሐይ የሚያበሩ ነገሮች ይፈነጥቃሉ። ብቻ ልጁ እየተፍደቀደቀ ወደ እኔ ይመጣል። እኔ ደግሞ የማን ልጅ ነህ ስለው ጣቶቹን አንቺ ወደ ተጠለልሽበት ቦታ ይጠቁመኛል። ስሙን ስጠይቀው መዳፉን አሳየኝ። መዳፉ ላይ ኦር ኤሜቲ የሚል ጽሑፍ አለ። የለበስኩትን የክህነት ቀሚሴን ሳብ ሲያደርግ እኔ ወደ ልጁ ጎንበስ አልኩኝ። እግሩ ካሳረፈበት ተክል መሃል አንዱን አውጥቶ ጥጥ መሳይ ቅርፊቱን ፈልቅቆ ሰጠኝ። ከዛ በኋላ ባነንኩ። ልጁ ያሳየኝን ፊደላት አጀንዳዬ ላይ አሳርፌ አንድ ማቀው ሊቃውንት ወዳጅ ላይ አቅንቼ ህልሙ እንዲፈታልኝ ጠይቄው ነበር። አጀንዳዬ ላይ ያሳረፍኩትን ፊደላት ሳስነብበው የዕብራይስጥኛ ቃል መሆኑን ነገረኝ። ምን ማለት እንደሆነ ታውቂያለሽ? አይናቸውን በግርምት መንፈስ በልጥጠው አይ አላቅም
ኦር ኤሜቲ ማለት እውነተኛ ብርሃን ማለት ነው። ኦር ብርሃን፣ ኤሜቲ ደግሞ እውነት። ብቻ ሊቅ ወዳጄ እንደነገረኝ ከሆነ አንድ አይኑ የተከፈተ ተአምረኛ ልጅ እንደምትወልጅ ነግሮኛል። ይህ ልጅ እንደ ማንኛውም ልጅ አይደለም። የሰው ልጅ ያልፈታውን የተተበተበት ምስጢር የሚፈታ ቅንና ብሩህ ነው አላት። ለተወሰኑ ሴኮንዳት በአባትና በልጅ መሃል ዝምታ ነፈሰ።